ሰላም ጤና ይስጥልን የመላ ቻናል ቤተሰቦች መላ ፈላጊዎች እንደምንከረማችሁ። ዛሬ ስኳርን ለመቆጣጠርና እንዲሁም ከሚያስከትላቸው የጤና ጠንቆች ራሳችንን ለመጠበቅ የሚያግዙንን 7 እጅግ ጠቃሚ የሆኑ ነጥቦችን አብረን እናያለን። እኔ ስሜ አዩብ ይባላል፣ የማህበረሰብ ጤና ባለሙያ ነኝ። የስኳር መጠናችንን ለመቆጣጠር እንግዲህ የስኳር ምንነትን መረዳት እጅግ አስፈላጊ ነው። 7ቱ ነጥቦችን ከማየታችን በፊት የስኳር ህመም ምን ሲፈጠር ነው የሚከሰተው የሚለውን መጀመሪያ ላይ እንይ። ሰውነታችን እንግዲህ ስራን ለመስራት ኃይል ያስፈልገዋል። ይህንንም ኃይል የሚያገኘው ግሉኮስ ከተባለ የስኳር አይነት ነው። ይህም ግሉኮስ የተባለ ስኳር የሚገኘው ደግሞ ከምንመገበው ምግብ ነው። ታዲያ ይሄ ግሉኮስ የተባለ ስኳር ሰውነታችን ውስጥ ገብቶ ጥቅም ላይ ለመዋል ጡንቻዎቻችን ውስጥ ለመግባት እንግዲህ ቁልፍ ያስፈልገዋል። ይህም ቁልፍ ኢንሱሊን የሚባለው ሆርሞን ነው። የሚመረተውም ጣፊያ ውስጥ ነው። በዋናነት ሁለት አይነት የስኳር አይነቶች አሉ። አይነት 1 እና አይነት 2 የሚባሉት የስኳር አይነቶች። የሁለቱንም ልዩነት አንድ በአንድ አብረን እናያለን። አይነት 1 የሚባለው የስኳር አይነት የሚከሰተው እንግዲህ በሰውነታችን ውስጥ በሽታ መከላከል ስርዓታችን ላይ በሚፈጠር መደናገር በጣፊያ ውስጥ ኢንሱሊን የሚያመርተው ሴል ስራ እንዳይሰራ በሚደረግበት ወቅት ነው። ታዲያ ኢንሱሊን ከሌለ ቁልፍ የለም እንደማለት ነው። ከተመገብነው ምግብ የተመረተው ግሉኮስ በደማችን ውስጥ እንዲከማች ያደርጋል ማለት ነው። ቁልፍ ስለሌለ ጥቅም ላይ አይውልም ማለት ነው። ይህም አብዛኛውን ጊዜ የሚከሰተው እንግዲህ በልጅነት እድሜ ወቅት። ለዚህኛው የስኳር አይነት ታካሚዎች እንዲሻላቸው ኢንሱሊንን በመርፌ መልኩ መውሰድ ይኖርባቸዋል። ይህም እንደ ቁልፍ ያገለግላቸዋል። ከዛም ሰውነታቸው ግሉኮስን መጠቀም ይጀምራል ማለት ነው። አይነት 2 የምንለው የስኳር አይነት ደግሞ በጊዜ ሂደት እንደተበላሸ ቁልፍ እንየው። እንዴት መሰላችሁ? ጣፊያ ኢንሱሊንን ያመርታል፣ ቁልፍ ማለት ነው። ግን በጊዜ ሂደት ኢንሱሊንን የሚቀበሉ የሰውነታችን ሴሎች በስራ ብዛት መልስ መስጠት ያቆማሉ። ቁልፉ መክፈት ያቅተዋል ማለት ነው። ይህም ጥቅም ላይ መዋል የነበረበት ግሉኮስ የተባለው ስኳር ጥቅም ላይ እንዳይውልና በደማችን ውስጥ እንዲከማች ያደርገዋል ማለት ነው። ግሉኮስ ደግሞ በደማችን ውስጥ ሲከማች የማንፈልጋቸው የጤና እክሎች መከሰት የሚጀምሩት እንግዲህ ይሄኔ ነው። አይነት 2 የሚባለው ስኳር በአብዛኛውን የሚከሰተው እንግዲህ ከአኗኗር ዘይቤያችን ጋር ተያይዞ ነው። ለምሳሌ የሰውነት ክብደት መጨመር፣ ጤናማ ያልሆነ አመጋገብ መከተል፣ የአካል ብቃት እንቅስቃሴ በበቂ ሁኔታ አለማድረግ፣ እንደዚሁም በቤተሰባችን ደግሞ የስኳር ታሪክ መኖርና የእድሜ መጨመር ለስኳር ተጋላጭ ያደርገናል ማለት ነው። አሁን ግን ሁለተኛ የሚባለው የስኳር አይነት ልጆችም ላይ መከሰት ጀምሯል። ሌላኛው ደግሞ በእርግዝና ወቅት የሚከሰት የስኳር አይነት ሲሆን ይሄ በአብዛኛው ከወሊድ በኋላ የሚስተካከል ነው። ከዚህ በመቀጠል እንግዲህ ስኳራችንን ለመቆጣጠር እጅግ ጠቃሚ የሆኑ በሳይንስና በሕክምና የሚመከሩ 7 ነጥቦችን አብረን እናያለን። እስከ ቪዲዮ መጨረሻ አብራችሁ ቆዩ። መጀመሪያ ላይ የምናየው እንግዲህ ስለ አመጋገብ ነው። አመጋገብን መቆጣጠር ለስኳር ህክምና ዋና ምሰሶ ነው። አመጋገባችን ማተኮር ያለበት ከፍተኛ ፋይበር ያላቸውን እና ጤናማ የስብ መጠን ያላቸው ፕሮቲኖችን እንደዚሁም ጤናማ የስብ አይነት ያላቸውን የምግብ አይነቶች ላይ መሆን አለበት። እነዚህ ምግቦች እንግዲህ እንደተመገብናቸው የስኳር መጠናችን እንዳይጨምር በማድረግ ኢንሱሊን ተረጋግቶ ስራውን እንዲሰራና የተመገብነው ምግብ ግሉኮስ ወደ ሰውነት ጡንቻዎቻችን በቀላሉ እንዲገባ በማድረግ የስኳር መጠናችን እንድንቆጣጠር የሚያደርጉ ናቸው። ለስኳር ህክምና የሚታዘዙ የምግብ አይነቶች እንግዲህ በስፋት በሀገራችን የምንመገባቸው የምግብ አይነቶች ናቸው። ከፍተኛ ፋይበር ያላቸው የምንላቸው ምግቦች እንግዲህ ከእህል አይነቶች በፋብሪካ ያልተቀነባበሩና ያልተፈተጉ ከላያቸው ላይ አሰራቸው ያልወጣላቸው የምግብ አይነቶች ለምሳሌ እንደ ጤፍ፣ ገብስ፣ አጃ የመሳሰሉት የስኳር መጠን መጨመራቸው ዝቅተኛ ስለሆነ እንድንመገባቸው ይመከራል። ከጥራጥሬ አይነቶች ደግሞ እንደ ባቄላ፣ ሽምብራ፣ አተር፣ ምስር፣ ቦሎቄ የመሳሰሉት ደግሞ ተመራጭ ናቸው። የአትክልት አይነቶችን ደግሞ ሁሌም ምግባችን ውስጥ ማካተት ይኖርብናል። ለምሳሌ ከአትክልት አይነቶች ውስጥ ጎመን፣ ቆስጣ፣ ሰላጣ፣ ካሮት፣ ቲማቲም፣ ቀይ ስር፣ ብሮኮሊ፣ ኮኩምበር፣ ደበርጃን እንዲሁም የስኳር ድንች የመሳሰሉትን እንግዲህ መመገብ ይመከራል። ስኳርን በጣም ከፍ የሚያደርጉ የፍራፍሬ አይነቶችንም መመገብ ይመከራል። እነሱም እንግዲህ እንደ አፕል፣ ብርቱካን፣ ግሬፕ ፍሩት፣ ፓፓያ፣ አቮካዶ የመሳሰሉትን እንግዲህ በመጠኑ መመገብ ይመከራል። ሳይበዛ ደግሞ አልፎ አልፎ እንደ ሙዝ፣ ማንጎ፣ አናናስ የመሳሰሉትን ደግሞ መጠቀም እንችላለን። ከቅባት እህሎች ደግሞ እንደ ተልባ፣ ሰሊጥ፣ ሱፍ፣ ለውዝ፣ የቺያ ሲድ፣ ጥቁር አዝሙድ የመሳሰሉትን እንግዲህ ሳይበዛ በቀን ከ1 እስከ 2 ሾርባ ማንኪያ ከምግቦቻችን ጋር ማካተት እንችላለን። ሌላኛው ደግሞ ዝቅተኛ ስብ ያላቸው ፕሮቲን አይነቶች ሲሆኑ እነሱም እንግዲህ የዶሮ ስጋ ቆዳውን ሳይጨምር ማለት ነው። እንደ አሳ ስጋ ደግሞ እንደምትኖሩበት ሀገር እንደ ቴላፒያ፣ ቱና፣ ሰርዲን፣ ሳልመን የመሳሰሉትን መጠቀም ይቻላል። እንቁላል ደግሞ በተለይ የተቀቀለ ወይም ደግሞ ብዙ ዘይት ሳይገባበት የተጠበሰ ቢሆን ይመረጣል። ከጥራጥሬ አይነቶች ደግሞ ለፕሮቲን ምንጭ የሚሆኑ እንደ ምስር፣ ሽምብራ፣ ቦሎቄ፣ ሽሮ የመሳሰሉትን መጠቀም እንችላለን። ሌላኛው ጤናማ ፕሮቲን የምናገኝበት እንግዲህ እንደ እርጎ፣ አይብ የመሳሰሉት እና ከላያቸው ላይ ቅባቱ የወጣላቸው የወተት አይነቶችን መጠቀም እንችላለን። ማስወገድ ያለብን የምግብ አይነቶች ደግሞ እንደተመገብናቸው የስኳር መጠናችንን በአንድ ጊዜ በጣም ከፍ እንዲል የሚያደርጉ የምግብ አይነቶች ሲሆኑ
እነሱም እንደ ስኳር፣ የለስላሳ መጠጦች፣ በተለምዶ ፍርኖ ዱቄት ከምንለው ከሱ የተሰሩ ዳቦ፣ ሞኮሮኒ፣ ፓስታ የመሳሰሉትን እንዲሁም ነጭ ሩዝ፣ ድንች የመሳሰሉት ይገኙበታል። በተጨማሪም እንግዲህ በፋብሪካ የተቀነባበሩና የታሸጉ ምግቦችን እንዲሁም የአልኮል መጠጦችን ማስወገድ ይኖርብናል። ምግባችን ውስጥ የምንጠቀማቸው ዘይቶች ደግሞ የኮሌስትሮል መጠናቸው በጣም ዝቅተኛ የሆነና ከእጽዋት ተዋጽኦ የተገኙ ቢሆን ይመረጣል። የጨው አጠቃቀማችንን በጣም መቀነስ ይኖርብናል። በቀን የሚመከረው የጨው መጠን እንግዲህ አንድ የሻይ ሲኒ ማንኪያ ነው ማለት ነው። የጨው አጠቃቀማችንን መቀነስ እንግዲህ የደም ግፊታችን እንዲቀንስና የኩላሊታችን የማጣራት ስርዓት እንዲስተካከል በማድረግ ስኳር መጠናችን እንዲረጋጋ ያደርግልናል ማለት ነው። ሌላኛው ማስተዋል ያለብን እንግዲህ ከቤት ውጭ እንጀራን በምንመገብበት ወቅት ውስጡ የተፈጨ ሩዝ ወይም በቆሎ አለመኖሩን ማረጋገጥ ይኖርብናል። ከስኳር ነፃ የሚባሉ የለስላሳ መጠጦችን የመጠቀም ጉዳይ እንግዲህ አከራካሪ ነው። በዚህ ዙሪያ ላይ ብዙ ጥናቶች ስላልተሰሩ ባንጠቀማቸው ይመከራል። በቀጣይ የምናየው ደግሞ የአመጋገብ መጠናችንን እንዴት መቆጣጠር እንችላለን የሚለውን ነው። ወደ ቀጣዩ ነጥብ ከማለፋችን በፊት ለወደፊት የተሻለ ስራ ይዤላችሁ እንዲቀርብና የምሰራው ቪዲዮ ለብዙ ሰዎች እንዲደርስ ቻናሌን ሰብስክራይብ በማድረግ ይህን ቪዲዮ ላይክ በማድረግ እና ጥያቄያችሁን ወይም ደግሞ ሀሳባችሁን ኮመንት ላይ በማስቀመጥ የቻናሌ ቤተሰብ እንድትሆኑ ጠይቃችኋለሁ። እሺ፣ የአመጋገብ መጠናችንን ባለመቆጣጠር ጤናማ የተባለ ምግብ እንኳን እየተመገብን የስኳር መጠናችን ላይስተካከል ይችላል። እንደዚሁም ክብደታችን እየጨመረ ላልተፈለጉ የጤና ጉዳቶች ልንጋለጥ እንችላለን። ታዲያ እንዴት አመጋገባችንን እንመጥን ካላችሁ የምግብ ሳህናችንን እንደ መለኪያ በመጠቀም 4 ቦታ ብንከፍለው ግማሹን ቅድም የጠቀስናቸውን አትክልት ተዋጽኦችን ብናደርግ፣ ሩቡን ደግሞ ለፕሮቲን ውጤቶች እንደ እንቁላል፣ አቮካዶ፣ አሳ፣ የዶሮ ስጋ፣ ሽሮ፣ ምስር የመሳሰሉትን ሲሆን ቀሪውን ሩብ ደግሞ ዝቅተኛ ስኳር መጠን ላላቸው ካርቦሃይድሬት ማድረግ እንችላለን። ለምሳሌ አንድ ቁርጥ እንጀራ፣ ቂንጬ፣ ቆጮ፣ አጃ፣ የገብስ ዳቦ የመሳሰሉትን እዚህ መሃል ላይ ማቀላቀል እንችላለን ማለት ነው። በተጨማሪም ደግሞ እንደ መክሰስ የገብስ ቆሎ፣ የዱባ ፍሬ፣ ባቄላ፣ ሽምብራ የመሳሰሉትን ደግሞ እፍኝ በሚሞላ በእጃችን እየለካን ሳናበዛ መጠቀም እንችላለን። እንዲሁም ደግሞ ፍራፍሬዎችን እንደ አፕል፣ ፓፓያ፣ እንጆሪ፣ ብርቱካን ከሀገር ውጭ እንደ አውሮፓ፣ አሜሪካ ለምትኖሩ ደግሞ እንደ ፒር፣ ኪዊ፣ ፒች፣ ቼሪ የመሳሰሉትን በቀን ከ2 እስከ 3 ጊዜ መውሰድ ይፈቀዳል። ይህም ማለት ሁሉንም በአንድ ጊዜ መጠቀም ማለት ሳይሆን ለምሳሌ ቁርሳችን ላይ አንድ አፕል ብንበላ ምሳ ሰዓት ላይ ደግሞ አንድ የቡና ስኒ እንጆሪ ብንወስድ እራት ላይ ደግሞ አንድ አይነት ያለ ብርቱካን እንደመመገብ ማለት ነው። እንደ ሙዝ፣ አናናስ፣ ማንጎ የመሳሰሉት ደግሞ የስኳር መጠናቸው ትንሽ ከፍ ያለ ስለሆነ እነዚህን ደግሞ በሳምንት ውስጥ አልፎ አልፎ ሳናበዛ መመገብ እንችላለን። እንደ ሀባብ፣ ወይን ደግሞ የመሳሰሉትን የስኳር መጠናቸው በጣም ከፍ ያለ ስለሆነ ሳናበዛ በጣም በጥቂቱ በረጅም ጊዜ ውስጥ ለበዓላት የመሳሰሉ ጊዜዎች ላይ በትንሹ መጠቀም እንችላለን። ወደ ቀጣይ ከማለፋችን በፊት ለእናንተ አንድ ጥያቄ ላንሳላችሁ። የስኳር አመጋገባችሁን ለመከታተል ለእናንተ በጣም አስቸጋሪ የሆነባችሁ ነገር ምንድን ነው? ለምሳሌ ምግቦችን አለማግኘት ይሆናል፣ መሰላቸት፣ መዳከም ሊሆን ይችላል። ለእናንተ ከባድ ያደረገባችሁን ነገር ምን እንደሆነ እስቲ ኮመንት ላይ አሳውቁ። ይህም ለወደፊት ለምንሰራው ስራና መማማሪያ ሊሆነን ስለሚችል ኮመንት ላይ አስቀምጡ። እንግዲህ ሌላኛው በጣም ጠቃሚ ነጥብ ደግሞ የዕለት ተዕለት እንቅስቃሴን ማብዛት ነው። ቋሚ የሆነ የሰውነት እንቅስቃሴ እንግዲህ በተፈጥሯዊ መንገድ የስኳር መጠናችንን ለመቀነስ በጣም ጠቃሚ ነው። እንቅስቃሴ እንግዲህ ሰውነታችን ኢንሱሊንን በአግባቡ እንዲጠቀምና ደማችን ውስጥ የተከማቸው ስኳር ጥቅም ላይ እንዲውል ያደርጋል ማለት ነው። ወይም ደግሞ ቅድም ያነሳነው ቁልፍ በደንብ እንዲሰራ ያደርጋል ማለት ነው። እንቅስቃሴ ስንል እንግዲህ እንደ መራመድ፣ ዱብ ዱብ ማለት፣ ደረጃ መውጣት መውረድ የመሳሰሉትን የዕለት ተዕለት እንቅስቃሴዎችን ያካትታል። መጀመሪያ አካባቢ ስኳር እንዳለብን በሐኪማችን ሲነገረን በመደናገጥ ወደ ጂም እንሄዳለን። ወዲያውም ከባድ እንቅስቃሴዎችን በመጀመር እንድንሰላችና ስፖርቱ እንድንጠላው እንሆናለን። ስለዚህ የዕለት ተዕለት እንቅስቃሴዎችን በመጨመር ከምንወደው ስፖርታዊ እንቅስቃሴ በመጀመር ቀስ በቀስ ስፖርታዊ እንቅስቃሴዎችን እየጨመርን ስፖርትን የህይወታችን አንድ አካል ማድረግ ይኖርብናል ማለት ነው። እንቅስቃሴ እንግዲህ የስኳር መጠንን ከመቆጣጠር ባለፈ ክብደታችን እንዲቀንስ ያደርገዋል። ክብደት መቀነስ ደግሞ አንዱ የስኳር መቆጣጠሪያ መንገድ ነው። ጥናቶች እንደሚያሳዩት እንግዲህ በቀን 5000 እርምጃ ወይም ከ3 እስከ 4 ኪሎ ሜትር መራመድ እንግዲህ የስኳር መጠናችንን በ13 ነጥብ እንደሚቀንስ ጥናቶች ያሳያሉ። ባገኘነው አጋጣሚ እንቅስቃሴ ማድረግ እንግዲህ ስኳራችንን ለማስተካከል እጅግ በጣም ጠቃሚ ነው። እሺ፣ በቀጣይ የምናየው እንግዲህ በቂ ውሃ መጠጣት ነው። በቂ ውሃ ስንጠጣ እንግዲህ በደማችን ውስጥ የተከማቸውን ከፍተኛ የስኳር መጠን ኩላሊታችን አጣርቶ በሽንት መልክ እንዲወጣ ያግዘናል ማለት ነው። ስለዚህ በቀን ከ2 እስከ 3 ሊትር በ24 ሰዓት ውስጥ ብንጠጣ ለጤናችን በጣም ጠቃሚ ነው። ሌላኛው እንግዲህ ጭንቀትን መቀነስ ነው። ጭንቀትን መቀነስ የስኳር መጠናችንን ለመቆጣጠር እጅግ በጣም ወሳኝ ነው። በምንጨነቅበት ወቅት የሚመነጩ ሆርሞኖች እንግዲህ የስኳር መጠናችን እንዲጨምር ያደርጋሉ። ጭንቀትን ለመቀነስ እንግዲህ የተለያዩ አማራጮችን ለእኛ የሚሰራልንን መጠቀም ይኖርብናል ማለት ነው። ለምሳሌ በስራችን መሃል ላይ የተነሳን ትንሽ እረፍት ማድረግ፣ መጸለይ፣ ከጓደኞቻችን ጋር ማውራት የመሳሰሉትን ማድረግ እንግዲህ በጣም ጠቃሚ ነው። ሌላኛው ደግሞ በቂ እንቅልፍ መተኛት የስኳር መጠናችንን እንዲስተካከል በጣም ያግዘናል። በቀን ከ7 እስከ 8 ሰዓት በቂ እንቅልፍ ካልተኛን በደማችን ውስጥ ያለው የስኳር መጠን ከፍ ብሎ እንዲቆይ ያደርጋል። ጥሩ እንቅልፍ ስንተኛ ደግሞ በተቃራኒው የስኳር መጠናችን እንዲረጋጋና እንዲቀንስ ያግዘናል ማለት ነው።
የመጨረሻውና ወሳኙ ነጥብ ደግሞ የስኳር መጠናችን በቋሚነት መከታተል ነው። የስኳር መጠናችንን መከታተልና ያለንበትን ሁኔታ ማወቅ የስኳር መጠናችን ለመቆጣጠር እጅግ በጣም ጠቃሚ ነው። ይህም የምንመገበው አመጋገብ፣ የአካል ብቃት እንቅስቃሴ መስራታችን፣ የምንወስደው መድኃኒቶች ምን ያህል እየሰሩ ነው፣ ምን ያህል ለውጥ እያመጡ ነው የሚለውን በትክክል እንድናቅና ያለንበትን ደረጃ ለመከታተል ያግዘናል። በተለይ የስኳር መጠናችን ያልተረጋጋ ከሆነ፣ የህመም ስሜት የሚሰማን ከሆነ፣ አዲስ መድኃኒት ከጀመርን በቤት ውስጥ የስኳር መጠናችንን መከታተል ይመከራል። ከዛ በተጨማሪ የሐኪም ትዕዛዝን ማክበር ይኖርብናል። የታዘዙልንን መድኃኒቶች ደግሞ በታዘዘልን ሰዓት በትክክለኛው መጠን መውሰድ ይኖርብናል። ከዛ በተጨማሪ ደግሞ የህክምና ክትትል ማድረግ ይኖርብናል ማለት ነው። በመጨረሻም እንግዲህ እስካሁን ያነሳናቸውን ሀሳቦች ተግባራዊ ለማድረግ ፈቃደኛ የሆናችሁ የመላ ቻናል ቤተሰቦች ይህንን ቻሌንጅ እንድትቀላቀሉና ቻሌንጁን መቀላቀላችሁን ደግሞ በኮመንት ቦክስ ላይ ቻሌንጁን ተቀላቅያለሁ ብላችሁ ኮመንት እንድታደርጉልኝና ለወደፊትም ደግሞ በቀጣይነት ያላችሁበትን ደረጃ በቴሌግራም ቻናል አማካኝነት እንከታተላለን ማለት ነው። ለወደፊት እንድሰራላችሁ የምትፈልጉትን ኮመንት ላይ ጠይቁኝ። በነበረን ቆይታ በጣም እንደተማራችሁበት ተስፋ አደርጋለሁ። እስካሁን ስለተከታተላችሁኝ እኔም ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ